መጣይ ማለት ነው በአራዳ ጠርሙስ ማለት ነው ከዛ ሲጋ እንቅላቴ ላይ ነው የወላይ መጣይ ማለት ነው የዚች እህታችን ጉዳይ ለምን ዝም እንደተባለ አልገባኝም እያለች ያለችው ካልገባችሁ በመሰራበት ቦታ ሁለት ወጣቶች አናቴን በጠርሙስ ብሎ ለምን ሂሳብ ጠየቅሽ ብሎ አናቷን በጠርሙስ ብለዋት ወርቃ ስትነሳ የቤቱ ማናጀርና ባለቤቱ እዚህ ጋር ጠርሙስ ተሰብሯል ጠጥተው ከፍሎ መጠጡን ጠጥተው ሂሳብ ሳይከፍሉ የሄዱ ልጆች አሉና ሂሳቡን አንቺ ትከፍያለሽ ተብላ ገና በመስተንግዶ የለት ጉርሷን ለመሸፈን የምትራራት ሴት ላይ ፈርደው ስቃዩን ያበረቱ ሰዎች አሉ ያለች ያወራሽ ነውና ብዙ ሰዎች በዚህ ጉዳይ ላይ ሐሳብ ሲሰጡና ቪዲዮ ሲሰሩም አላየሁትም እኔ ግን አንድ ነገር ማለት እፈልጋለሁ የህግ ከለላ የምትፈልጊ ከሆነ ጠበቃ እኔ መድብልሻለሁ የጠበቃ እኔ ከፍልልሻለሁ መብትሽን መጠየቅ ባለብሽ ልክ መሄድ እስካለብሽ ጥግ ድረስ ሊሄድልሽ እችላለሁ እሷን የምታውቁ ሰዎች ይሄንን ቪዲዮ ለሷ ሼር አድርጋችሁ አድርሱልኝ ወይንም የምታውቁ ሰዎች በውስጥ ስልኳን ላኩልኝ ወይንም አድራሻዋን ያለችበት ድረስ መሄድ እችላለሁ እኔም ብቻ ሳይሆን እኔን እንደ ግለሰብ ከፈራሽ ማህበር አለ ኢሲያ ማህበር የኢትዮጵያ ሶሻል ሚዲያ ኢንፍሉዌንሰሮች አሶሲዬሽን አለ እሱ የህግ ክፍል አለው እሱ ራሱ ከማህበራዊ ሚዲያ ላይ ከ3000 ጀምሮ ተከታይ ያላቸው ልጆች የህግ ከለላ የማድረግ ግዴታ ስላለበት በሱ በኩል የህግ ከለላ እንዲደረግልሽ እስከማድረግ ድረስ እናደርግልሻለን ስልክ ቁጥሯን ወይ ላኩልኝ ወይ አንቺ ካለሽ አናግሪኝ ቴክስት ማድርጌልሻለሁ ቴክስት ወይ ከቻልሽ መልሽልኝ